ሰላም ጤና ይስጥልን የራዲካል ሚዲያ ቤተሰቦች በየሳምንቱ አርብ በሀገራችን እንዲሁም በዓለማችን የተከሰቱ አበይት ጉዳዮችን ወደ እናንተ የምናደርስበት አበይት ጉዳዮች ፕሮግራማችን ነው። አብራችሁን ቆዩ። ድሜ እንዲህ ባለው መልክ ስራ ጨርሰን ለመገናኘት ለማስመረቅ ሪቫን ለመቁረጥ ስላበቃን እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ። በሳምንቱ ከተካሄዱት አበይት ጉዳዮች መካከል በኦሮሚያ ክልል አርሲ ዞን ጦሳ ወረዳ ኢተያ አካባቢ የተገነባው የአሰላ የንፋስ ኃይል ማመንጫ ጣቢያ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተመርቋል። ፕሮጀክቱ 29 ተርባይኖች 100 ሜጋዋት ኃይል የሚያመነጭ አቅም እንዳለውም በዕለቱ ተገልጿል። ኢትዮጵያ ዓለም አቀፉን የአየር ንብረት ለውጥ ጉባኤ ኮፕ 32ን ለማዘጋጀት ብሔራዊ ኮሚቴ አቋቁማ እየተንቀሳቀሰች ትገኛለች። ይህንን በተመለከተ ኮሚቴው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ስለ ስራዎቹ አፈጻጸም ውይይት አካሂደዋል። በሳምንቱ በሀገራችን ከተካሄዱት አበይት ጉዳዮች አንዱ የላይቤሪያው ፕሬዝዳንት ጆሴፍ ኒያማ ባኮ ለይፋዊ የሥራ ጉብኝት ኢትዮጵያ መግባታቸው የሚታወቅ ነው። ፕሬዝዳንቱ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ከሀገሪቱ ከፍተኛ የሥራ ኃላፊዎች ጋር ውይይት አካሂደዋል። ከሀገሪቱ ከፍተኛ የሥራ ኃላፊዎች ጋር ውይይት ከማድረጋቸውን በተጨማሪም የተለያዩ ቦታዎችን በመዘዋወር ጉብኝትም አድርገዋል። ከሀገራችን አበይት ጉዳዮች ወጣ ስንል በሳምንቱ ከተካሄዱት ሁነቶች መካከል በእስራኤልና በሊባኖስ መካከል ሲካሄድ የነበረው የሰላም ስምምነት ላይ ለ10 ቀናት የሚቆይ የተኩስ አቁም ስምምነት መድረሳቸው ተገልጿል። እነዚህ ሁለቱ ሀገራት ባለፉት 32 ዓመታት የመጀመሪያ የሆነውን የተኩስ አቁም ስምምነታቸውን ተከትሎ የሊባኖስ ዜጎች ስምምነቱን አደባባይ ላይ በመውጣት ደስታቸውን ገልጸዋል። በእስራኤልና በሊባኖስ መካከል በተካሄደው የተኩስ አቁም ስምምነት ተከትሎ በሆርሙዝ ወሽመጥ ለሁሉም መርከቦች እንቅስቃሴ ክፍት መሆኑም ተገልጿል። የራዲካል ሚዲያ ቤተሰቦች በሳምንቱ ከተከናወኑት አበይት ጉዳዮች ይህን ይመስላሉ። ሳምንት በሌሎች አበይት ጉዳዮች እስከምንገናኝ መልካም ጊዜ፣ ሰላም።